እሺ ፒሼ የልጅነቴ ስሙኝ። ዱዌይናውን ቤን ዋይት በቃሉ ነው የሚይዘው። ማን ነው የሚይዘው? ክቫራትስኬሊያን ማን ነው የሚይዘው? ያላችሁ የዋንጫ እድላችሁን እዛ ሄደህ ትፈልጓለህ። ያራዳል ሲሆን ስማኝ፣ ግን ቡድንን የምትወድ ከሆነ የምትደግፈው ቡድን የምትወድ ከሆነ ቆንጆ ነገር ልንገርህ። ኮከብ 822 መሰላል ላይ ትገባና ማለት ነው ትመዘገብና ተመልሰህ ወጥተህ ተመልሰህ ትመጣና ኮከብ 822 መሰላል ላይ የመጀመሪያ መደበኛ የጥሪ ማሳመሪያ የሚል ከች ይልልሃል። ቀጥሎ ደግሞ ዓለም አቀፍ የጥሪ ማሳመሪያ የሚል ከች ይልልሃል። ቀጥሎ ደግሞ ምን ይመጣልሃል? አዲስ የተጫኑ የጥሪ ማሳመሪያዎች የሚል ይመጣልሃል። የቡድንን መዝሙር የምትወደውን የቡድን መዝሙር ማለት ነው ማስገባት ትችላለህ። ከዛ ሲደወልልህ አሁን እኔ ግሎሪ ግሎሪ ማን ዩናይትድ ይላል። ወያላ ከሆንክ ደግሞ ኖርዝ ለንደን ፎሬቨር ይልልሃል ማለት ነው። ለማንኛውም አካውንት ተመቷል። ቪዲዮ ኮፒ ሊንክ ይደረግ። ምችት ይበላችሁ። ሪፈር ለፒኤስጂ ይሄ ወያላ ከኛ አቅም በላይ ስለሆነ እንግዲህ አምና ኢንተር ሚላንን የወጋኸውን መርፌ እንትወጋልን። ውጋልን፣ እባክህን ውጋልን፣ ውጋልን፣ ወያላውን ውጋልን። አደራ እግር ኳስን አደራ፣ ፒኤስጂዬ አደራ፣ አደራ፣ ወያላውን አደራ። እንግዲህ የኢሮፓ ሊግ ቲም ለጥርጦ ሻምፒዮንስ ሊግ ፍጻሜ ደረሰ። እንግዲህ ምን ላድርግ? ከአንድ ደህና ቲም ጋር ሳይጫወት መቋጠርም አልቻልኩም። አደራ ብያለሁ። አመሰግናለሁ። እዚህ እንዳለ እኔ በአንድ ጎል ምናምን እኔ ጋር አይሰራም እሱን ነገር እኔ ባውቀዋለሁ። በደንብ ተዘጋጂ ብሏል። እኔ ጥበቃ ይልኛለሽ አይደል? ተስፋ ላድርግ። አዎ እኔ የፈጸመው አሰቃቂ ነገር ነውና 19ኛችንም ቢሆን ጎል እናዋጣለን። አንዳንድ ጎል ብናዋጣ ነው። እኔ የለኝም 18ቱ ያዋጡ። እኔ ለራሴ ምንም የለኝም እና ቡዳፔስት ላይ አገኝሻለሁ ብሏል። ዝም ብሎ ነው ተይው፣ ዝም ብሎ ሲያስፈራራ ነው እንጂ ምንም አይችሉም በራሱ። ነፍሲ ማን ነው እንገናኛለን፣ በቃ ሰላም ቆይ እስከዛው ብሏል። እና እኔ ባቴጂ ይሻላል ልል ነበር ግን ሂጂ ሂጂ፣ እኔ ምን አገባኝ። አንፈራም አንኮራም ግባ በለው በቃ አለቀ። ምንም እኮ በቃ አንፈራም አንኮራም። ቡዳፔስት ላይ እንገናኝ። ፒኤስጂ የዛሬው ማለት ነው ይላችሁ የፒኤስጂ ማን ኦፍ ዘማች ዚስ ጋይ ኧረ ፐርፎርማንስ ከዴምቤሌና ከቪቲኒያ በላይ የተጫወተው ዛሬ ዳኛው ነው። በጣም ነው የተጫወተው። እንዴት ነው ፋውል እየተሰራባቸው ለነዛ ለተቃራኒ ቡድን የሚፈርደው ላይ በጣም በላይ እንደነበረ እናቴ ነ ምን እሺ ነው አቺ ምን ባለፈው ማድሪድን ጥለው ስለመጡ ሙኒኮች አታ ፍሎረንቲኖ ፔሬዝ ደርሳ ይሆናል እኮ አንተ እኮ አታፍርም። ቴክስት ሲገባለት ሰምቻለሁ። እኔ ልንገራችሁ ሲቢ ቴክስት ሲገባለት ሰምቻለሁ ለዳይ ኤኒዌይስ አቻ ወጥቷል። እኔ ኤክስፔክት ያደረኩት ነገር የተፈጠረው ሃሪኬን አሳዝኖኛል። ኦሊሴ ኦሊሴ ሚስተር ነንቻላንት አይደለ? ሲጮትም ነንቻላንት ነው። ሉዊስ ኤንሪኬ ግን ደብሊው ይችላል። ፒኤስጂ we will be there። እኔ እኮ ሙኒክ እኮ በጣም ነው የሚገርመኝ። ፔጅ ተጥሎ የሚታለፍ ቢሆን ኑሮ እኛ ጥለን አናልፈውም ነበር እንዴ? እኔ እኮ ጥያቄ እኮ አሁን ዲያዝ ነው ብዬ ነው እንጂ ስጋ ነው ስጋ ተቆርጦ አይጣልም ብዬ ነው እንጂ ተስፋ እንዳላሳጣቸው ብዬ ነው እንጂ ፔጅ እኮ ነው በቃ የተረጋገጠ እኮ። ቢጣል እኛ አንጥለውም ነበር እንዴ? እኛ አራት የገባብን ብቸኛው ቡድን ነን። ሁሉም 6 7 8 ምናምን እየገባባቸው ፔጅ ቢጣል ኑሮ እኛን ጥሎ ነበር። ዲያዝዬ ግን አንተ ግን ሞክራል፣ አስቆጭተኛል። እኔንም እንዲሁም ማለት ነው። በቃ ምንም ማድረግ አይቻልም። ዋንጫውን ስታነሱ ቀጣይ እናያለን። በቃ ይመቻችሁ። አባቴ ባየር ሙኒክ እንዲያልፍ ቋጥር ይቀለናል አልኩኝ እንጂ ፒኤስጂ እንደሚያልፍ ይኸውልህ እዚህ ጋር ስናገር ፒኤስጂ ባየር ሙኒክን በሜዳውና በደጋፊው ፊት ያሸንፈዋል። ክሊፕ አለ። እኔ ለባየር ነው የምቋጥረው፣ ግን በቃ አይጀስ ነው የተሻለው ቡድን ፒኤስጂ ነው። 3 ፌዝ አለ አይደል? አታክ፣ ዲፌንስ እና ሚድፊልድ። ሶስቱን ከሶስቱ ጋር ስታወዳድረው የፒኤስጂ ቡድን ይሻላል እና ፒኤስጂ እንደሚያልፍ የላይቭ ላይ ቆርጬ ማስቀመጣቸው አካውንት ነው። ጎስት ሪያክት ገብታችሁ ፎሎ አድርጉት። ፒኤስጂ እንደሚያልፍ ማቀው ለምን እንደሆነ ልንገርህ። ሐራም ቦል መጫወት ስለሚችል አያርነ እስከ መጨረሻው ደቂቃ ድረስ አስጠብቆ ባለቀ ሰዓት ብቻ ሲዘናጉ አንድ ጎል ገባባቸው። መከላከል ስለሚችሉ ፒኤስጂዎች ሊቨርፑልን እኮ ይሄን ያደርጉት ተረዳኝ አይደለ? ግን እንደኛ መከላከል አይችሉም። ዛሬ ያየው ሐራም ቦል ምን እሺ ነው ትተቸዋለህ?
ይሄ ለዋንጫ መድረስ የለበትም። ገባህ አይደለ? የሐራም ቦል ደርቢ ከኔ ጋር ተጫውተህ ደግሞ ይሰጣል ነው የምልህ። ምንም ሌላ ነገር እንዳትጠብቅ። we are the gunners እኮ ፒኤስጂ እንዴት እንደምናሸንፍ ልንገር። ፈርስት ሃፍ ላይ ባለፈውም ስላገቡብን እና ውግም ማድረግ ስለሚችሉ ነው እንጂ ፈርስት ሃፍ ላይ ባያገቡ ደግሞ እኛንን ውግም የምናደርግባቸው። አባቴ አረ የፒኤስጂ አታክ እኮ ምናምን ነገር ማንዬ ቸልሲ ቀድሞ አግብቶበት እኮ ቸልሲ ላይ ራሱ መመለስ ያልቻለ ቡድን ነው። ገባህ አይደለ? ምን ሆነ ቸልሲ ሐራም ፉትቦል መጫወት ሳይችል ሐራም ኦፍ ሐራምስ ፉትቦል አሳይቼ 1-0 ወይ 1-1 በፔናልቲ 50-50 ቋጠር ካልቋጠርክ እንደውም ንቃችሁን ግቡ። እኛ ተከብረን ስንገባ አያዋጣንም። አርሰናል በቃ በላው ምናምን ስትል ጫና ታበዛብናል። መቼም አይበላውም ፒኤስጂ መቼም አያሸንፍም ምናምን ሲል ነው የሚያዋጣው። እንደዛ በል ያራድዬ ልጅ ሐራም ቻምፒየንስ ሊግ ፋይናል ሂር ዊ ካም አባቴ ግባ በለው ማንም ይምጣ ማንም ብያችኋለሁ። ይላችሁ ቀን የሰራሁት ቪዲዮ እኛ ሙኒክ መጣ ይሄ ተለከፈ ቡድን ፒኤስጂ መጣ ምንም ግድ አይሰጠንም። ይውላችሁ ግባ በለውን የመጣውን እናስተናግዳለን። 1-1 በሆነ ውጤት ጨዋታው ተጠናቋል። ጀምአው እንኳን ደስ አላችሁ። ፒኤስጂ እንዲያልፍ ስትፈልጉ የነበረ አብዛኛው የቋጣሪ ክለብ ደጋፊዎች ማለት ነው ተሳክቶላችሁ ፒኤስጂ አልፎ መጥቷል። ግን ዛሬ ሜዳ ላይ ሐራም ፉትቦል እንዳያችሁ በደንብ ተገንዘቡ። ይኸውላችሁ ወደ ዋንጫ ማለፍ የፈለገ ቡድን ሐራም ፉትቦል ነው መጫወት ያለበት ግዴታ ነው። በዚህ ደግሞ ማስተሩን እኔ ታውቃለህ አይደለ? ማስተሩን እኔ ይሄን ቡድን ማለት ነው እንደሚመጣ አቅ ስለነበረ ነው ቀን ሙኒክ ምናልባት ቢመጣ ምናም በያልዘባረኩባችሁ ገብቷል አይደለ? በጣም እርግጠኛ ነበርኩኝ ይሄ ቡድን ከሜዳው ውጪ ሄዶ 1 ጎል ካስቆጠረ ጫውታውን እጅግ ሊያከብደው እንደሚችል የመከላከል ኦርጋናይዜሽኑ አሪፍ እንደሆነ ስለማቅ ነው ዝም ያልኳችሁ ያልኳችሁ ነበር። ፒኤስጂ መጣ አይደለ? እናወራረዳታለን። ምናወራረደው ሂሳብ ሁላ አለ። በደንብ አስረግጬ ነው የምነግርህ። እንኳን በደና መጣህ። በቃ ሐራም ፉትቦል ተጫውተሃል ዛሬ። እኔ ደግሞ የሐራም ፉትቦል አባቱ ነኝ። ሜዳ ላይ እንተያያለን። መታወሩ እንደፈለጋችሁ ፒኤስጂ እንዲህ ብለው ምናምን አመተሉ ትኖራላችሁ። ዘርባዱ ወደዛ ወግዱልን። አሁን ቻምፒየንስ ሊግ ፋይናል ላይ የምንጋጠመውን ቲም አውቀናል ማለት ከፒኤስጂ ጋር ነው የምንጫወተው። በጣም ያበደ ጨዋታ እንደሚሆን እርግጠኛ ነኝ። ምክንያቱም ዩሮፕ ላይ አለ የሚባለውን ቲም ነው የምንገጥመው። የዩሮፕ ቤስትን ቲም ነው እየገጠመን ያለ ነው። ባክ ቱ ባክ ቻምፒየንስ ሊግ ገብቷችኋል። ፒኤስጂ ፋይናል ላይ ደረሰው። ምን አይነት ቲም ነው ግን ፒኤስጂ? እግዚአብሔርን ምላችሁ ሰከንድ ሃፍ ላይ ሐራም ቦል መጫወት እንደሚችሉ ነው ያሳዩን በስትክክል ማለት ማርኪኒዮስ እና ፓቾ ምን አይነት ተከላካዮች ናቸው እንዴ ምን ማለት ነው? እንደዛ ይጫወታል ዛይሬ ኤምሬ። ሉዊስ ዲያዝ ምን አይነት ተጫዋች ነው? እንደዛ ሙሉ ቲሙን ሲያርሰው እንዴት እኔ ግራ ገባኝ። ሊቨርፑሎች ሊቆጫችሁ ይገባል በዚህ ሰውዬ ማለት። ሃሪ ኬን ምን አይነት ስትራይከር ነው? ምንም እድል የሌለው ሰውዬ ምን አይነት ጎል ነው ያገባው? እድል ግን የለም አንተ እግዚአብሔርን ማለት። ፒኤስጂዎች አሁን የሚያስፈራ ቲም እንደሆነ እያሳዩኝ ነው። ለመሰላችሁ ሐራም ቦል እየተጫወቱ አሸነፉ። ሰከንድ ሃፍ ሙሉን ሐራም ቦል ማርኪኒዮስ ፓቾ በጣም ያበደ ጨዋታ ያለ ሀኪሚ ነው የተጫወቱት ሄደው ገብቷቸዋል ፒኤስጂዎች። ስለዚህ መፍራት አለብን እነሱ አሁን ከዩሮፕ ቤስት ቲም ጋር ነው የምንጫወተው። ስለዚህ ማለት በጣም ያበደ ጌም ይሆናል እርግጠኛ ነኝ። ትናንት ስፔን ነበርኩ፣ ዛሬ ፈረንሳይ። አረሽ ያልደገፍኩት ስንቱን ነው? ማንን ያልደገፍኩት? እስቲ ጥሩልኝ። ከወደ ፖርቹጋል፣ ከወደ ፍራንስ፣ ከወደ ስፔን፣ ከወደ አረ በቃ በለኝ። አረ ሳማን ሰይድ ያለፈውን ዓመት ቻምፒየንስ ሊግ ፋይናል ውጤታውንም ሊደግሙት ነው። ፒኤስጂ ምን አይነት ቲም ነው? የሁለተኛ ተከታታይ ዓመት ፍጻሜ ደረሰ። አርሰናል ደጋፊ የፈራሹ ደረሰልሽ። እኛ ሰላማችንን አገኘን። እግር ኳስም እፎይ ልትል ነው። ሰላማችንን ልናገኝ 5-0 ይደግምላል ከፈለገ። እንዴት አባታቸው ነው ፕሬስ የሚያደርጉት? ደግሞ ማግባት ብቻ አይደለም መከላከል እንደሚችሉ ነው ያሳዩት ዛሬ። ፒኤስጂ አሁን ሉዊስ ኤንሪኬ ማድረግ ያለበት ምንድነው? እንዳሁኑ መጮት በቃ ፕሬስ እያደረገ። አርሰናል አንደር ፕሬሸር የሚያውቁት ታሪክ የለም። ከበርነማውዝም ከሌሎቹም ጌሞች አይተናቸዋል። ኳስ ወደፊት የሚወስድላቸው የለም። ታያላችሁ ያን ፋይናል። ፒኤስጂ ኳስን ፉትቦልን ሴቭ ሊያደርግ ነው። እግር ኳስን ሴቭ ሊያደርጋት ነው። እኛ ሰላማችንን ልናገኝ ነው። ምናልባትም የአርሰናል ደጋፊዎች በዚህ ውጤት ደስተኛ ላይሆኑ ይችላሉ። ምናልባትም ፍርሃትን ወደ ጎን ትተው ከ20 ዓመታት በኋላ ላለፉበት የፍጻሜ ጨዋታ የሚመጥን አዲስና ታሪካዊ ድል ያስመዘግቡ ይሆናል። እነሆ የወቅቱ ምርጡ አጥቂ ከአስደናቂው የመከላከል ጥበብ ጋር በአውሮፓ ሻምፒዮንስ ሊግ ፍጻሜ ግንቦት 22 በዕለተ ቅዳሜ ምሽት 1 ሰዓት ላይ ቡዳፔስት ሃንጋሪ ፑሽካሽ አሬና ላይ ይፋለማሉ። ፓሪስ ሴንት ጀርሜን ከአርሰናል። ውጤቱ ምን ይሆን?
እሺ ቋጠሮ ተሳክቷል። ፒኤስጂ ባክ ቱ ባክ ቻምፒዮንስ ሊግ ፋይናል አምና በልቶ ዘንድሮም ለቻምፒዮንስ ሊግ ፋይናል ደርሷል። ሙኒክ ምን ስትጠብቁ ነበር? በመጨረሻ ሰዓት ጎል ታገባለህ የማገገሚያ። እኔ ሙኒክ ዛሬ እንደዛ አልጠበኩም። አክቹአሊ ጌሙም እንደባለፈው እንደጠበቅነው አይደለም፣ ግን ቋጠሯችን ተሳክቷል። የቋጠሮ ሺፍት ሃፍ ታይም ላይ አድርገን ፒኤስጂ እንዲያልፍ፣ ምክንያቱም አርሰናልም የሚፈራው ፒኤስጂ ነው። ስታይም አርሰናልን በደንብ መግረፍ የሚችለው ቲም ፒኤስጂ ነው። ስለዚህ ተሳክቷል ማለት ነው። ቀጣይ የመጨረሻው ፋይናል ምን እንደሚሆን አብረን የምናየው ይሆናል። ግን ጌሙ እንደጠበቅነው እንደባለፈው በጣም አሪፍ አልነበረም። ግን ቢሆንም በቃ ደስ የሚል ነገር አለ። በጣም ጓግተን ነበረ። ግን በጣም ቆዩ ሙኒኮች፣ በጣም ዛሬ ፈዘዙብኝ። ኬንም ኦሊሴም ዲያዝም በጣም አሪፍ አልነበሩም። ለማንኛውም ቋጠሯችሁን ተሳክቷል። አርሰናል የሚያስጥልልን ቲም አግኝተናል። ይመቻል። በጣም ደባሪ አስቀያሚ ፍዝዝዝ ያለ ጨዋታ ያለፈ ሳምንትን ጌም እንደግማለን ብለን ነገር ግን ቪንሰንት ካምፓኒ ተበለጠ። በቃ በኤክስፒሪየንስ ተበለጠ። የአሰልጣኞችን ኤክስፒሪየንስ ነው ያየነው። ጌም ማኔጅመንት አልቻለም ቪንሰንት ካምፓኒ። ከአጀማመሩ ጀምሮ ካስተላልፉ ጀምሮ እነ ዴቪስ መግባት ነበረባቸው፣ እነ ካርል የሚባሉ ልጆች። ጌም ማኔጅመንት ዜሮ ቪንሰንት ካምፓኒ። እጁ ላይ ያለውን ቻንስ ነው ያጣለው ቪንሰንት ካምፓኒ። ፒኤስጂዎች ግን ይመቻቸው፣ ለሁለተኛ አመት በተከታታይ ፋይናል ደርሰዋል። እኔ እርግጠኛ ነኝ፣ እኔ 100% እርግጠኛ ነኝ ፒኤስጂ ይህንን ዋንጫ ይበለዋል። የፒኤስጂ ነው የዋንጫ ባላንዶሩ ደግሞ ለዴምቤሌ። ነገር ግን ቪንሰንት ካምፓኒ በጣም ትልቅ ጥፋት፣ በጣም የሞተ ጨዋታ፣ በጣም የቀዘቀዘ፣ በጣም ፍዝዝ ያለ ጨዋታ። ኦሊሴ ተኝቶ ነው። ትንሽ ሉዊስ ዲያዝ ይሻላል። በቃ ኤክስፒሪየንስ ተበለጠ ቪንሰንት ካምፓኒ። ነገር ግን ፋይናሉ እንግዲህ አርሰናል ከፒኤስጂ ነው። እኔ ብያለሁ ከፒኤስጂ እና ከባየር ሙኒክ አሸናፊ ነው ዋንጫው የሚበላ ብያለሁ። የአርሰናል ጥላቻ አይደለም ይሄ፣ ፒኤስጂ የሚገርም ቲም ስለሆነ ነው። ኬን የዘገየ ጎል ቢስሚላ ዘገየ። አንድ 5 ደቂቃ ወደፊት ቢሆን ኖሮ ይሄ ጨዋታ በእንደዚህ አይነት መልኩ አያልቅም ነበር። ፒስ ነው እናት እንዴንሽ እና አሪፍ ጨዋታ ነበረ። ጥሩ ነው ያየነው። ቻምፒየንስ ሊግ ፋይናል አርሰናል ከፒኤስጂ ይመቻል። ፒኤስጂ አልፏል። አባቴ ማን ነው የሚያቆማቸው ነው? ካቫራስኬሊያ፣ ዴዜሬ ዱዌ፣ ኡስማን ዴምቤሌ፣ ኧረ ስንቱን ሁሉም ይችላሉ የፒኤስጂ ተጫዋች ሁሉም። ሲከላከሉም ሲያጠቁ ደግሞ ሌላ ዓለም። ኧረ በፈጣሪ አርስዬ እንግዲህ ጠንከር። አቤት ኳስ ጨርቋን ጥላ መሸች። ያራዳ ልጆች ሙኒክ ዘገየ፣ ጎል ማግባት ሙኒክ ዘገየ። ምሪ ነው እና ደግሞ የተገኙ ድሎችን መጠቀም አልቻለም፣ ዋጋ አስከፈለው። ፒኤስጂ ደግሞ በሜዳው አሸንፎ መምጣቱ ጠቀመው። ማን ፒኤስጂ እግዚአብሔር ምስክሬን አምናም ሊቨርፑልን ጥሎ ነው ሄደ ጋይስ። ይሄ ፒኤስጂ በጣም ከባድ ነው፣ የምሬ ነው። እና ምን ሙኒክ በራሱ ጊዜ ነው ባይዘው የዕጣ ፈንታውን የወሰነ። መዘግየት አልነበረበትም። ጎል ላይ በጣም ብዙ ድሎች ነበሩ። በጣም እነ ኦሊሴ ያባክኑት፣ ሉዊስ ዲያዝ በጣም ብዙ ኳስ ባክኗል። በጣም ዋጋ አስከፈለው። ፒኤስጂ አለፈ እንግዲህ ፋይናል። ፒኤስጂ አርሰናል እንግዲህ ፋይናል፣ አምና ሰሚ ፋይናል ጥሎት ሄደ። ዘንድሮ ደግሞ አርሰናል። ገነርስ ጠንቀር ብላችሁ መብላት አለባችሁ። እግዚአብሔር ነው የምሬ፣ ጠንቀር ብላችሁ መግባት አለባችሁ። ተከላካይ ዱይቶ ካቫላስከር የሚባለው በመድኃኒዓለም እንዴት አባቱ ነው የሚችል? በመድኃኒዓለም እንዴት ነው የሚችለው እሱ ልጅ? እሱን ቀጥ አድርገህ ታቆማለህ። አንድ ጎል በቦሌም ባለሌም ታገባለህ። ጠቅ ማድረግ ነው በቃ አለቀ። የሚገርም ጨዋታ አየነ ጋይስ። በስማ ምን ያሳዘኝ ሉዊስ ዲያዝ እና ኦሊሴ እመቤቴን ሃሪኬ። ኧረ ምን አይነት ተጫዋች ነው አንተ! ያገባው ጎል በመድኃኒዓለም የሚገርም የቻምፒዮንስ ሊግ ምሽት ልናይ ስንል አለቀ ነው የምልህ። በቃ ከረፈደ ኬን ከረፈደ ብየዋለሁ። በሜዳቸው ባየር ሙኒክ ፒኤስጂ 1-0 መርቶ እስከ 90 ደቂቃ ድረስ በስመ አብ በጣም ነው የሚችለው ፒኤስጂ። ተከላክሎ 95ኛ 93ኛ ላይ ነው ምናምን ኬን አገባ። ግን እንደዛው አንዳች አለቀ። በስመ አብ ለአርሰናል መድኃኒቱ እኮ ፒኤስጂ ነው። እኔ ከሙኒክ ይልቅ ለአርሰናል መድኃኒቱ ፒኤስጂ ነው። ግን እንዲያልፍ የፈለግኩት ደግሞ ሙኒክ ነበረ። ኮምፓኒ የሲቲ ሌጀንድ ዋንጫውን እንዲበላ ፈልግ ነበር ቻምፒዮንስ ሊግ። ለማንኛውም በጣም የሚገርም ሲዝን ፒኤስጂ፣ በዛ ላይ ባክ ቱ ባክ ቻምፒዮንስ ሊግ ፋይናል። ይሄ ባክ ቱ ባክ ደግሞ ቻምፒዮንስ ሊግ ቻምፒየንስ ሲባሉ ውስጥ ያስቡት። እስካሁን ድረስ በእግር ኳስ ተጫውተን እኛም ስንከላከል ስታጠቁ ምን ስትሉ እዚህ ደርሰናል። የቀረውን የፍጻሜ ጨዋታ በንግግር እንፍታው። በእናታችሁ የፈለጋችሁበት ካፌም ቀጥራችሁን በቃ ተነጋግረን እንጨርሰው። እስከ መች ነው ጠመንጃ የምንማዘዘው?
እኔ ገና 8 ውስጥ ስንገባ ነው ፒኤስጂን የሆነ ቲም ይጣልልኝ እንጂ ማንንም ምድራዊ ኃይል አያስቆመንም ብዬ ነበር። ላኢላሃ ኢላላህ ሽክ ወይ ደግሞ ምንጫወት ከሆነ የማይቀርልን ከሆነ ክቫራትስኬሊያና ዴምቤሌን የሙኒክ ደጋፊ እንዲህ በድባብ ቦጣበት ሁለቱን አግታ አስቀርልኝ። እናንተ ራሳችሁ ያዛችሁ ካላችሁ እኛ ማዱኬና እኮ ማርቲኔሊ እንይዛለን። እባክህ እንተጋገስ። ላ ሐውላ ወላ ቁወተ ኢላ ቢላህ። አንተ አታገባበትም ከፈለገ እሱ አግብቶ ይዘጋብሃል። ወይኔ ሸረሪት እኮ ነው የሚያካክሉ ተከላካዮቹ ግን ማናብ በቃ ወላሂ ለአዚም እኔ ዛሬ ነው የሞትኩት። በቃ አስጠልቶኛል ሁሉም ነገር። ቡዳፔስት ላይ እንግዲህ የምንጠብቀው ቲም ፒኤስጂ ሆኗል ማለት ነው። የሚገርም ጨዋታ በኋላ አንዳቸው ውጤት አልቆ በ6-5 ፒኤስጂ ወደ ፍጻሜ ማለፍ ችሏል። ይሄ የፒኤስጂ አታክማን የትም የለም። ኖየር በጣም ብዙ ኳሶችን አድኖ ጨዋታ ውስጥ አቆያቸው እንጂ ማለት ነው እስከዚህ ሰዓት ድረስ ራሱ ላይሄድ ይችል ነበረ። የጨዋታ የመጀመሪያ ደቂቃዎች ላይ ፒኤስጂ ጎል ማስቆጠራቸው ይሄ ጨዋታ እንደዚህ ዝግት ያለ ጨዋታ እንዲሆን አድርጎታል። ላይክ ፒኤስጂ ያጠቃል ምናምን በተአምር ማለት ነው በስንት ጊዜ አንዴ ነው ካውንተር እየሄዱ የነበሩት። ምክንያቱም ሁለት ጎላቸውን መልሰው ማግኘት ነው። መጀመሪያ ጨዋታ ላይ ያጠፉትን ጥፋት ደግሞ ያጠፉም እነዚህ ሁለት ሰዎች ጤነኛ ነው። ስፔሻሊ ኪቪቻ በዚህ ጨዋታ ኧረ በስመ አብ። በተቃራኒው ግን ኪቪቻ የዛኛውን ጨዋታ አስማት ሲቀጥል የዚህኛውን ጨዋታ ላይ ግን ኦሊሴ በጣም ደክሞ ነበር። ኦሊሴ ብቻ ሲሆን ዲያዝም በዊንግ በኩል ሙኒኮች መጮት እየቻሉ አልነበረም። ሀኪሚ ስለሌለ የተሻለ ነፃነት ያገኛሉ ብዬ ነበር በዛ በኩል በዲያዝ በኩል። ነገር ግን ዋረን ዛየር ኤምሪም ዛሬ ቆንጆ ነበር። ነገር ግን እያንዳንዱ ዋን ቱ ዋን ዱል ላይ ማለት ነው ማርኪኖስ እየመጣ ሲሰራ የነበረው ስራ የትም የሌለ ቲም ነው ይሄ ቲም። ፓቾ አንደኛ ፐርፎርማንስ በቃ ሲያጠቁ አንድ ላይ ሲከላከሉ አንድ ላይ ምን አይነት መግነጢሳዊ የሆነ ቲም እንደሆነ ፒኤስጂ ቲም የትም የሌለ ቲም ነው። ፋይናል ላይ ግን የሚጠብቃቸው ውዱ ክለባችን ይሆናል ማለት ነው። ሜይ 30 ላይ ፒኤስጂ ከአርሰናል ቡዳፔስት 2026 የሻምፒዮንስ ሊግ ፍጻሜ ጨዋታ ይካሄዳል። ቡድናችን ሻምፒዮን የሚሆንበት ዓመት ያድርግልን። ፎሎ፣ ኮፒንግ፣ ሼር እያደረጋችሁ ይመቻችሁ። እያመመው መጣ ማለት እኮ ይሄ ነው የአራዳ ልጆች። ፓሪስ ሴን ጀርመን እያደር ምን እየሆነ መጣ ማለት ነው። ዘንድሮ ቡድኑ የተቀናጀ አይመስልም። መጀመሪያው ዓመት ላይ ሲወራ የነበረ ነው። አሁን ፍራንስ ሊጉንም ተመልከቱ። ቻምፒዮንስ ሊጉም ላይ የፍጻሜ ተፋላሚ ሆኗል። እጅግ በጣም አስፈሪ ቡድን ነው የቡድን የአራዳ ልጆች። በግራ በቀኝ ከበረኛ እስከ እግረኛ ከዚህ በፊት ብያለሁ ታንከኛን ጨምሮ በየትኛውም መስፈርት ያሟሉ ተጫዋቾች ናቸው። ደከመው ብለህ የሚቀየረው ተጫዋች የባሰ እሳት የበላ የጎረሰ ነው የአራዳ ልጆች ማለት ነው። ሙሉ ክለቡ ከነ አሰልጣኙ ጭምር ኤ+ የተሰጠ ደረጃ 1 ናቸው ነው ምን በቃ ሌላ ነገር የለውም። አሁን ከባድ ነው። ለፍጻሜ ከአርሰናል ጋር እንግዲህ የሚፋለሙ ይሆናል ማለት ነው። እስቲ ሀሳብ አስተያየታችሁን ስጡ። ማን ያሸንፋል? ማን የዋንጫው ባለቤት ይሆናል? የእናንተ ነው። ኮሜንት ላይ ሼር፣ ኮፕ ሊንክ አይረሳ። ይመቻችሁ።